ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ያለውን እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኔዓለም። የኔ ወዶች ተመልሼ ደግሞ በራሴ ቻናል መጣሁኝ። የዜድዬ ቻናል ፕሊዝ ሼር በማድረግ ተባበሩ። ሌላው ደግሞ ትላንትና አብርሃም ሩታ ልደት ላይ ለምን አልተገኘም? አብርሃም ታደሰ ይገኛል ብዬ ደረቴ ነፍቼ፣ ነገር ግን ያልጠበቅኳቸው እዛ ጋር ውጫጭ ምድረ ምን ልበላችሁ አጨብጫቢ በሙሉ ነው የተገኘው። ነገር ግን አብርሃም ታደሰ በፌስቡኩ እንኳን ተወለድሽ የኔ ፍቅር ብሎ ነበረ። ማታ ይሄ መረጃ ቀብራችኋለሁ ብዬ በቃ አልተመቻቸም። ያው የልጅ እናትም አይደለው የኔ ውዶች፣ ቪዲዮቼ ላይክ በማድረግ ጀምሩ አይደል አባዬ ያርጉ አይደል እና አድርጉ። ትንሽ ስላልተመቻቸልኝ ነው በቪዲዮ የማልወጥቼ የማልሰራው እና እርግጠኛ ነኝ ሌላን ስራ ይዤ በመጣ እንደምታዩልኝ እንደምታበረታቱኝ በጣም ባለሙሉ ተስፋ ነኝ። ምክንያቱም ደጋግ እህቶቼ ስላላችሁ በጣም በብዙ ነገር የምታበረታቱኝ አላችሁ እና ስደት ከምመኝ ልጄን እዚህ ሁኝ ባሳድግ ይሻለኛል እና ፕሌስ ዩቱብ ደግሞ ከሰራችሁ ቪው ካለ ላይክ ካለው ይከፍላል እና ፕሌስ በዚህ እንትን አበረታቱኝ ለማለት ነው። ነገር ግን ትላንትና ለምን አብርሃም ለምን እዛ ቦታ አልተገኘም? ለምን በፌስቡኩ ይሄንን ነገር መጻፍ ፈለገ? ለምን ስለ ሩታ እንኳን ተወልሽ የኔ ፍቅር ቦታ ብትገኝ ምን ትሆናለ? ልደቷን የልጅህ እናት ልደት ብታከብር አብረሽ እዛ ቦታ ምን ትሆናለ? ይሄንን እንድትነግረን ነው የምፈልገው። በፌስቡክ የኔ ፍቅር እንኳን ተወልሽ በቪዲዮ ነው ሌሽ አዳ ማይስተው ወላ ማይስተው ያዳ ለምን አረታው እና በጣም ነው የገረማችሁኝና እየገረመኝ እና ደግሞ አለ አይደል አንዳንዴ ደግሞ ግዴታ መምጣት ነበረብህ። የልጅህን እናት ደስታ ማየት ነበረብህ። አንተ ግን ሳክስህን እዛ ሆነ ሞለጭከን አይደል ባባዬ? አዎ። እና ባባዬም ላውራ እያለ ነው። እግዚአብሔር ይመስገን። ያው ልጅም ትንሽ ያደገ ነው የኔ ልጅ ወደ 4ኛ ወር ይገባል። ከዛ 6 ወር እያለ 1 ዓመት ይቀጥላል ማለት ነው። ከዚ በፊት በቪዲዮ አውጥቼ ብዙ ልጆች ተቆጥታችሁኛል። ያው አባትየው ሚዲያ ላይ እንዲወጣ አይፈልግም። በቃ ምን ማድረግ አይችልም። ግን እኔና ልጄ ብንሸቅል መልካም ነበረ። በዚህ ዙሪያ ምን ትሉናላችሁ? ሰሞኑ ወደ ሀገራችን ከሸገር ወደ ቡቴ እንገባለን ማለት ነው። የዛኔ ደግሞ አሪፍ ቪዲዮ ጠብቁ እና ደግሞ ማበረታቱኝ፣ ላይክ አድርጉ። እንግዲህ ባልየውን ጋር እንመጣለን እና አብርሃም ይሄን ነገር አልተመለሰልኝም። ቤተሰብ ይሄ አግባብ ነው ብላችሁ ታስባላችሁ? በፌስቡክ እንኳን ተወልሽ የኔ ፍቅር በእንትን ደግሞ እንደ ጣዖት ነገር ለምን ሌሽ ሀደ ወላ ማይስተዊ